ቆይ ኤለን መስክ ከትራምፕ ጋር ጦርነት ጀምሯል እና ማርኬቱን እያናወጠ ነው። የተፈጠረው እንዲህ ነው። ትራምፕ ወደ ስልጣን እንዲወጣ ካደረጉት ሰዎች ዋነኛው ኤለን ነው። ትራምፕ ዋይት ሀውስ ከገባ በኋላም ለጥቂት ወራት ለኤለን ስልጣን ተሰጥቶት አገልግሏል። ከዚህ ሁሉ በኋላ ያጣላቸው ነገር ትራምፕ 2.3 ትሪሊዮን ዶላር የሚሆን ቢል ከጤና ከምግብና ከኤሌክትሪክ መኪና ላይ ተቀንሶ ወደ ወታደራዊና የድንበር ደህንነት እንዲጨመር ይፈልጋል። ይህም ድርጊት ኤለን ስልጣን ላይ የነበረ ጊዜ ሲሰራ ከነበረው ጋር የሚጋጭና ለእሱ ድርጅት የኤሌክትሪክ መኪኖች የሚደረግ ድጎማ ስለሚቀንስ በትራምፕ ሀሳብ አልስማማም ሲል ትዊት ያደርጋል። ትራምፕም ይሄ ቢል የማይጸድቅ ከሆነ ከኤለን መስክ ጋር የነበረውን የኮንትራት ውል እንደሚሰርዙ አስፈራርቷል። ይህም ቢል ወደ ስራ የሚገባ ከሆነ የአሜሪካ ዕዳ 38.6 ትሪሊዮን ዶላር ይገባል። ይህም ደግሞ ኢንፍሌሽን ይዞ ስለሚመጣ የእቃዎች ዋጋ በእጅጉ ከፍ እያለ ይመጣል። የዓለም ሀገራት የአሜሪካ ዶላር ላይ ጥገኛ እንደመሆናቸው በተዘዋዋሪ እኛንም ያጠቃናል። ኤለን መስክም አርፎ አልተቀመጠም። ለረዥም ጊዜ መነጋገሪያ ስለነበረው የኤፕስታይን ፋይሎች ውስጥ የትራምፕ ስም እንዳለ በመናገር ትልቅ ሚስጥርን አውጥቷል። ማርኬቱም የሁለቱን ጸብ አስመልክቶ የደም ገንዳ ውስጥ ሲገኝ የቴስላ ስቶክ በ14% አሽቆልቁሏል። ይህ በእንዲህ እንዳለ የሪች ዳድ ፑር ዳድ ጸሐፊ የትራምፕ ታሪፍና አሜሪካ ያላት ዕዳ የገበያ ውድቀትን ሊፈጥር እንደሚችል አስጠንቅቋል። ለዚህም እንደ ወርቅና ቢትኮይን ላይ ገንዘባቸውን እንዲያስቀምጡ ሀሳብ ሰጥቷል። እናንተስ ምን ታስባላችሁ? ኮመንት ላይ አስቀምጡልኝ።